ከ300 ዓመታት በላይ ተቀብሮ የነበረው የጌታችን መስቀል እንዴት ተገኘ? ታሪኩ እጅግ ይደንቃል። እንኳን ለቅዱስ ዕፀ መስቀል እንዲሁም ለ10ኛ ቀን ለጾመ ፍልሰታ በሰላም አደረሳችሁ አደረሰን። ውድ የክርስቶስ ቤተሰቦች፣ እዚህም በመቀጠል ቅዱስ መስቀል እንዴት እንደተገኘ እንደሚከተለው ታሪኩን እናሰማችኋለን። ቪዲዮው ወደ ብዙ ኦርቶዶክሳውያን እንዲዳረስ ላይክ እና ሼር በማድረግ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አገልግሎቱን እንድታበረታቱ ስንል በትህትና ቃል እናሳስባለን። ሀሳብ አስተያየትም ካላችሁ ኮሜንት ላይ በመጻፍ ሀሳብ አስተያየት ከሌላችሁ ደግሞ ጾሙን በሰላም እንዳስጀመረን በሰላም ለብርሃነ ትንሣኤዋ እንዲያሳየን ብላችሁ በመጻፍ እናንተም ከበረከቱ ተካፋይ እንድትሆኑ ስንል እናሳስባለን። በቤተ ክርስቲያናችን አስተምህሮ መስቀል የሚለው ቃል 3 መሰረታዊ ቁም ነገሮችን ያመለክታል። የመጀመሪያው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከሞተ ነፍስ ለማዳን ሲል የተቀበለው መከራና የከፈለው መስዋዕትነት የክርስቶስ መከራ መስቀል ነው። ሁለተኛው ደግሞ በክርስትና ሕይወት ውስጥ የሚያጋጥም ልዩ አይነት መከራ መስቀለ ክርስቲያን ነው። ሶስተኛው ደግሞ መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀል ነው። በሦስቱም ቁም ነገሮች ነገረ መስቀል የመስቀሉ ነገር ከክርስትና ጋር ቀጥተኛ ግንኙነት አለው። መስቀል የሰላማችንና የድኅነታችን የመቅደሳችን አርማ ኢየሱስ ክርስቶስ የሰውን ልጆች ለማዳን የዘላለም ሕይወትን ለመስጠት መስዋዕትነት የከፈለበት ቅዱስ ሥጋውን ክቡር ደሙን ያፈሰሰበት መንበር ሲሆን አምላካችንን የምንመለከትበት መስታወት ነው። የቅዱስ መስቀል አገልግሎት የድኅነት ኃይል የእምነት አርማ መድኃኒታችን ኢየሱስ ክርስቶስ ዋጋ የከፈለበት ቤዛ ዓለም የተከናወነበት እንደመሆኑ መስቀል በቤተ ክርስቲያናችን በሁሉ አገልግሎት ሰፊ ድርሻ ያለውና እንዲሁም በንዋያተ ቅዱሳት ላይ የሚውል አብይ ምልክት ነው። በነቢየ እግዚአብሔር ክቡር ዳዊት ለሚፈሩህ ምልክትን ሰጣቸው እንደተባለ ለክርስቲያኖችም መስቀል የጠላት ሰይጣን ተንኮል የከሸፈበት ስለሆነ ከአንገታችን ከእጃችን ሳይለይ የክርስቶስ ቤዛነት የምንመሰክርበት የድኅነታችን ኃይል የተገለጠበት እንዲሁም አጋንንት የመስቀሉ ምልክት ባዩ ጊዜ ይንቀጠቀጣሉ። ካደሩበት ሰው ላይም በፍጥነት ይወጣሉ። ምዕመናን በመስቀሉ ስንዳሰስ ከልዩ ደዌ እንፈወሳለን። እዚህ ላይ ማስተዋል የሚያስፈልግ ነገር አለ። ቤተ ክርስቲያንና ክርስቲያኖች ቅዱስ መስቀል ስንገለገልበት የሕሊናችን ትኩረት በመስቀሉ ላይ ተሰቅሎ ቤዛ የሆነን ኢየሱስ ክርስቶስን በማሰብ የመስቀሉ ምልክትነት አርማነት ላይ ነው እንጂ እንላለን። የመስቀሉን ቁሳዊ አካል ላይ አይደለም የሚሆነው። መስቀል ከእንጨትም ተሰራ ከዕንቁ ትኩረታችን መሆን ያለበት ምልክትነቱ አርማ ላይ ነው። ይህም በቅዱስ አባቶቻችን እንዲሁም እናቶቻችን ሕይወት የተገለጠ ሕያው ምስክር ነው። መስቀልም የድኅነታችን ኃይል የእምነታችን አርማ የቤተ ክርስቲያናችን ሰንደቅ ዓላማ ነው። ለዚህም የመስቀል ምልክት የሃይማኖታችን መገለጫ እንጂ ለሥጋዊ ሰውነታችን ማጌጫ አይደለም። በሀገራችን በኢትዮጵያ እንዲሁም በሌላ ሀገራት ላይ ባህል የመድኃኒታችን የኢየሱስ ክርስቶስ መስቀል በብዙ ተግባራት ላይ በምልክትነት ጥቅም ላይ ሲውሉ ይታያል። ለምሳሌ በየሸማ ልብሶች፣ እንደዚሁም በጆሮ፣ በአንገት፣ በእጅ እና ሌሎችም ጌጣጌጦች ላይ የመስቀል ምልክት አለ። ክርስቲያን ልጃገረዶች በተለይም በሰሜኑ የአገራችን ክፍል በግንባራቸው፣ በጉንጫቸው፣
በአንገታቸው በደረታቸውና በእጃቸው ላይ በመስቀል ቅርጽ እየተነቀሱ እምነታቸውን ይመሰክሩበታል። ክርስቲያኖች ከዚህ ዓለም በሞት ስንለይም በመቃብር ሳጥናችን ወይም በሐውልታችን እንዲሁም የመስቀል ምልክት ይቀመጣል። በቤት ውስጥም ስንተኛ ከእንቅልፋችንም ስንነቃ ፊታችንና መላ ሰውነታችንን በትምህርተ መስቀል እናማትባለን። አባቶችና እናቶችም ውሃ ሲቀዱ፣ ሊጥ ሲያቦኩ፣ እንጀራ ሲጋግሩ፣ ምግብ ሲቆርሱ ወዘተ በመስቀል አማትበው ነው የሚጀምሩት። በአጠቃላይ መስቀል ብዙ ነገር ነው። እንዲሁም መስቀል በክርስትና ሕይወት ውስጥ በሚደረጉ ተግባራት ሁሉ ያለው ድርሻ ጉልህ ነው። ከደብረ ቀራንዮ እስከ ደብረ ከርቤ የቅዱስ መስቀሉ መቀብር በብሉይ ኪዳን መስቀል የወንጀለኞች መቅጫ መሳሪያ ነበር። በደላችንን ሊያጠፉ የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ በ33 ዓመተ ምህረት ለሰው ልጆች ሲል በመስቀል ተሰቀለ። ጌታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን የተሰቀለበት ቅዱስ መስቀል ሕሙማንን በመፈወስ ምክንያት በርካታ አሕዛብ ክርስቲያን እንዲሆኑ አስችሏል። በተአምራዊነቱና በክርስቲያኖች ዘንድ ከፍተኛ ክብር የተሰጠው በመሆኑ ይህን የተመለከቱ አይሁድ ቅዱስ መስቀሉን በአንድ የቆሻሻ ማጠራቀሚያ ቦታ እንዲቀበር አደረጉ። የአካባቢው ነዋሪዎች በየቀኑ ቆሻሻ ስለሚጥሉበት ቦታው ወደ ተራራነት ተቀየረ። ምንም እንኳን መስቀሉን ለማውጣት ባይችሉም በኢየሩሳሌም የነበሩ ክርስቲያኖች ቦታውን ያውቁት ነበርና በ70 ዓመተ ምህረት በጥጦስ ወረራ ኢየሩሳሌም ስለጠፋች በዚህ የነበሩ ክርስቲያኖች ተሰደዱ። የተቀበረበትን ቦታ የሚያውቅ ባለመገኘቱ መስቀሉ ከ300 ዓመታት በላይ ተዳፍኖ ተቀብሮ ኖረ። የቅዱስ መስቀሉ ከተቀበረበት መውጣት በ4ኛው መቶ ክፍለ ዘመን በ327 ዓመተ ምህረት የንጉሥ ቆስጠንጢኖስ እናት ቅድስት እሌኒ መስቀሉን ለማግኘት ወደ ኢየሩሳሌም ሄደች። ቅድስት እሌኒ በዕጣን ጢስ አምላካችነት መስቀሉን ከተቀበረበት ቦታ ለማውጣት ቁፋሮ ያስጀመረችበትን የመታሰቢያ በዓል የደመራ በዓል ተብሎ ይከበራል። በሀገራችን መስቀል የሚከበርበትን ጊዜ በማስመልከት ሁለት አይነት ትውፊት አለ። ጎንደር፣ ትግራይና ኤርትራ እንዲሁም በገጠራማው የጎጃምና የወሎ ክፍሎች ደመራ የሚለኮሰው መስከረም 17 ሲሆን በሌሎች አካባቢ ደግሞ መስከረም 16 ቀን ለ17 ዋዜማ ምሽት ላይ ይከበራል። የዚህን ልዩነት መነሻ መተንተን የዚህ ጽሑፍ ዓላማ ባይሆንም ቅዱስ መስቀልን ለማግኘት ደመራ ተሰርቶ የተለኮሰው መስከረም 16 ለ17 አጥቢያ እንደሆነ አባቶቻችን ያስተምራሉ። ከዚህም በመነሳት አንዳንዱ አካባቢ በዋዜማው ሌላ አካባቢ ደግሞ በዕለቱ ያከብራሉ። በየዓመቱ መስከረም 16 ቀን ደመራ ደምረው በመለኮስ በታላቅ መንፈሳዊ ሥርዓት በአደባባይ ያከብሩታል። ቅድስት እሌኒ ከመስከረም 17 ቀን አስጀምራ እስከ መጋቢት 10 ቀን ሌሊትና ቀን ለ7 ወራት ያህል የጉድፍን ኮረብታ ቆፍረው ቆሻሻቸውን ካስወገዱ በኋላ 3 መስቀሎችን ተገኙ። የጌታ መስቀል ሞት በማስነሳቱ ተለይቶ ታውቋል። መስቀሉ የተገኘው መጋቢት 10 ቀን 326 ዓመተ ምህረት ነበር። በተመሳሳይ መልኩ መስቀል ከተቀበረበት ተራራ ተቆፍሮ የወጣበት መጋቢት 10 ቀንም በቤተ ክርስቲያን በደማቅ ክብር ይከበራል። በተጨማሪ መስከረም 17 ቀን ንግሥት እሌኒ ቅዳሴ ቤቱን ያከበረችበትን የመታሰቢያ በዓል ታቦት አውጥተው ዑደት በማድረግ ቤተ ክርስቲያንን ያከብሩታል። በ327 ዓመተ ምህረት የጌታን መድኃኒታችን ኢየሱስ ክርስቶስ መስቀል በቅድስት እሌኒ
ከተቀበረበት ከወጣና በክብር ለረጅም ዓመታት በኢየሩሳሌም ከተቀመጠ በኋላ አረቦች ኢየሩሳሌም በመወረራቸው ምክንያት በአረማውያን እጅ እየተማረከ ከአንዱ ሀገር ወደ አንዱ ሀገር ሲንከራተት ቆይቷል። በዓለም ላይ ያሉ ክርስቲያኖችም በመስቀሉ መማረክ ያዝኑና ይበሳጩ ስለነበር ጦራቸውንም አሳልፈው መስቀሉን ወደ ሄደበት ሀገር በመዝመት ጦርነት ያካሄዱ ነበር። የቅድስት እሌኒ እንዲሁም ጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል ረድኤት በረከት ከሁላችን ሕዝበ ክርስቲያን ዘንድ ጸንቶ ለዘለዓለሙ ይኑር አሜን። ውድ የክርስቶስ ቤተሰቦች ቪዲዮውን እስካሁን ላይክ ካላደረጋችሁት ለብዙዎች ሕዝበ ክርስቲያኖች እንዲዳረስ ላይክ እና ሼር በማድረግ እንድታበረታቱ ስንል እንጠይቃለን። ከዚህም በመቀጠል በነሐሴ 10ኛው ቀን ጾመ ፍልሰታ የሚነበበውን ስንክሳር እንደሚከተለው ማሰማት እንጀምራለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 10 በዚህችን ቀን የታላቁ ጻድቅና ገዳማዊ አባ አብየ እግዚእ ዓመታዊ የተአምር በዓል ነው። ቅዱስ መጥራ በሰማዕትነት ሞተ። ቅዱስ ሐርስጥፎሮስ በሰማዕትነት ሞተ። የከበሩ ቅዱሳን ቢካቦስና ዮሐንስም በሰማዕትነት ሞቱ። በረከታቸውም ከእኛ ላይ ጸንቶ ለዘላለም ይኑርና ቅዱስ አባ አብየ እግዚእ ኢትዮጵያዊ ነሐሴ 10 በዚህች ቀንም የታላቁ ጻድቅና ገዳማዊ አባ አብየ እግዚእ ዓመታዊ የተአምር በዓል ነው። አባ አብየ እግዚእ የተወለዱት በ14ኛው መቶ ክፍለ ዘመን በትግራይ ተንቤን መረታ ውስጥ ነው። የተባረኩ ወላጆቻቸው ያፍቅረነ እግዚእና ጽርሐ ቅዱሳት ይባላሉ። አጥምቀው አብየ እግዚእ ሲሉ ስም ያወጡላቸው የወቅቱ ጳጳስ ሰላማ መተርጉመ መጻሕፍት ናቸው። ትርጉምም በጌታ ዘንድ ታላቅ ሰው ማለት ነው። አብየ እግዚእ በሕፃንነታቸው ሌሊት ባሕር ውስጥ ሰጥመው ሲጸልዩ አዝረው ቀን ቀን እየተማሩ ብሉይ ከሐዲስ ቀነጠቁና ገና በወጣትነታቸው ወደ ታላቁ መነኮስ አቡነ መድኃኒነ እግዚእ ደብረ መንኮል ሄደው መንኩሰዋል። በገዳሙ በጾም በጸሎትና በስግደት ተወስነው ከኖሩም በኋላ ወደ ዋልድባ ሄደው የተሰወረች ቤተ ክርስቲያን አግኝተዋል። በጊዜው በ40 ቀን አንዲት ቅጠል ብቻ ለቁመተ ሥጋ ይበሉ ነበር። እዚያም ወደ ሀገራቸው ተንቤን ተመልሰው ዛሬም ድረስ ድንቅ ሆኖ የሚታየውን ገዳም መስርተው ብዙ መናንያንን አፍርተዋል። አብየ እግዚእ ገዳማዊና ጻድቅ ብቻ ሳይሆኑ ሐዋርያዊ አባትም ነበሩ። ከትግራይ እስከ ደንቢያ ደግሞ ሀገረ ስብከታቸው ነው። አንድ ጊዜ ደቀ መዛሙርትን አስከትለው ለስብከት ሲንቀሳቀሱ ተከዜ ወንዝ አካባቢ ደረሱ። ቀኑ ነሐሴ 10 ነውና ተከዜ እስከ ገዳፉ ሞልቶ ለ3 ቀናት ባለመጉደሉ ከ1000 በላይ ሰዎች ሲያለቅሱ ደረሱ። ጻድቁ በአካባቢው የነበሩት አማንያን አሕዛብ ቢሆንም ራርተዋልና አምላከ ሙሴ ብለው ጸልየው ወደ ጥልቁ ውስጥ ገቡ። ቅዱስ ሚካኤል አብሯቸው ነበርና ተከዜ ግራና ቀኝ ተከፍለው መሃሉ የብስ ሆነ። ይህን ድንቅ ያዩ ከ940 በላይ አሕዛብ አምነው በጻድቁ እጅ ተጠምቀዋል። ይህም ዘወትር ነሐሴ 10 ቀን በቤተ ክርስቲያናቸው ጎንደር ይከበራል። ከዚያም እያስተማሩ ጎንደር ደረሱና ያኔ ጎንደር በቀሃና አንገረ ወንዞች የታጠረች አንዲት መንደር ነበረች። ጻድቁ ቀን ቀን እየሰበኩ ማታ ዛሬ ቤተ ክርስቲያናቸው የታነጸበት ስፍራ ላይ ሲጸልዩ ያድሩ ነበር። በዚያ ዘመን ጎንደር ውስጥ ጅብ፣ እባብና መሰል አራዊቶች ገብተው ሕዝቡን ጨረሱት።
ይህንን የተመለከቱት አባ አብይ ወደ እግዚአብሔር አለቀሱና በፍጹም ልባቸውም ለሕዝቡ መለመን ጀመሩ። የለመኑትን የማይነሳ ጌታ ወደ ጻድቁ ቀርቦ በስሜ የተማጸኑ በቃል ኪዳንህ ያመኑ በምድር አራዊት አይሰለጥኑባቸውም፣ በሰማይም እሳትን አያዩም፣ ጎንደርንም አራዊት ገብተው ሰውን አይጎዱም ብሏቸው አርጓል። አባ አብየ በገዳማቸው ተንቤን ለብዙ ዘመናት በቅድስና ኖረው 3 ሙታንን አስነስተዋል። በረከታቸው አይለየንና ይህች ዕለት ባሕረ ተከዜን ከፍለው ሕዝቡን ያሻገሩበት አሕዛብን ያጠመቁበት ዕለት ናት። ጎንደር ውስጥ በሚገኘው ቤተ ክርስቲያናቸውም ይከበራል። በረከታቸው እስከ ዘላለሙ ድረስ አይለየን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።